ሻገሩበት ወደብ ይወሰዳሉ። የመሻገሪያዋ ጀልባ ብዙ ጊዜ ከቆርቆሮና ከእንጨት የምትሰራ ናት። ለአንዱ ስደተኛ አሻጋሪዎቹ የመርከቧን አነዳድ ያሳዩታል። ትምህርቱ ቢበዛ ከአንድ ቀን በላይ አይሰጥም። ለዚያ መከረኛ ካፒቴን የጀልባዋን ኮምፓስ አስረው ካርታውን ያስረክቡታል። ምግብና መጠጥ ይጫናል። እንደ ጀልባዋ ስፋት ከ20 እስከ 30 ስደተኛ ይሳፈራል። በሌሊት የጣሊያንን መብራት በሩቅ እያዩ ጉዞ ይጀመራል። አሻጋሪዎቹ ጀልባዋ ስትነሳ ይመለሳሉ። ከዚያ በኋላ እዳው የስደተኞቹ ነው። ጉዞ እስከ 17 ሰዓት ይፈጃል። የአንዱ እግር ከሌላው ጀርባ ጋር ዘው ስርስር ብሎ ተኮራምቶ መጓዝ ብቻ ነው። ሙቀቱና ተስፋ መቁረጡ አንዳንዶቹን ራሳቸውን ወደ ባህር እንዲጥሉ ያደርጋቸዋል። በተለይም መርከቡ መንገድ ከሳተ። የሚያስጎበኘንን የቂርቆስ ልጅ ለምንድን ነው ግን ጣሊያን ውስጥ የቂርቆስ ሰፈር ልጆች የሚበዙት? እንዲያውም ሮም ውስጥ የቂርቆስ ልጆች ብቻ ያሉበት አንድ ህንጻ አሳይተውኛል አልኩና ጠየቁት። ምናልባት የሱዳን ኤምባሲ ሰፈራችን ውስጥ ስለሆነ ይሆናል በሱዳን በኩል እያቋረጡ የመጣ ነው ነገር ብሎ ቀለደ። ቆይ ግን ለመንገዱ ብዙ ዶላር ያስፈልጋል ሲባል ነበር የምሰማው፣ እንዴት ነው ጉዳዩ አልኩት። ቂርቆስ የደሃ ሰፈር ነው ብለው ስማችንን ያጠፉት እኮ የቦሌ ልጆች ናቸው። በእናት እነሱ አውሮፕላን ሲያዩ ስለሚውሉ የገዙ እየመሰላቸው እኮ። እንደውም እኮ መንግስት ሀብታም ገበሬዎች ብቻ ሳይሆን እኛንም መሸለም ነበረበት።